ቢላ ያለ ቦታ ላይ ተቀመጠው። ምንድነው ካሌብ? ሰርፕራይዝ ነው። እንዲማን መንገድ ላይ ሰርፕራይዝ አለ እንዴ? እኔ ፍቅር እወድሃለሁ። እሺ እኔ ፍቅር፣ እሺ እኔ ፍቅር። ሄሎ ሄሎ። ካሌብ ምን ነው ቲና? ምን ነው? ምንም አትደናበር እንጂ። አረ ደህና ነኝ። አልወጣህም እንዴ? ልወጣ ነው። እና አልሰማኸኝም? ምኑን? ካሌብ እያልኩ ሲጣራ። አረ አልሰማሁም። ዳኒ አይመጣም እንዴ? አረ ይመጣል፣ ነገ ይመጣል ይመስለኛል። አይ ጥሩ፣ በቃ ልሂድ። ልሸኝሽ? አረ አያስፈልግም። እሺ ቻው። እየደረሰ ነው ቲና። ያንቺን ምግብ እዛው እያረብሽ ብዩ። እሺ ችግር አለ? አዎ አለ። ካሌብ መኖር ለምን ደበቅሽኝ? የማይሆን ነገር እያወራሽ ነው። ካሌብ የለም ብዬሻለሁ እንዳለ ታውቂ ነበር። ምን ለምታወሪ ቲና? እኔ እኮ እሱን ስከታተል አልኖርም። አላውቅም እንጂ አለ የለም አላልኩሽም። አሁን ከአንቺ ጋር የምጨቃጨቅበት ወቅት ላይ አይደለሁም። እሺ ሁሌም ወቅታለሽ። እንዴ ካሌብ አልሄድክም እንዴ? ወረደችብኝ እኮ። ተናዳ ነው ትያት። መኝታ ቤት ሆና ስልክ ስታወራ የሰማኋት አልመሰላትም። ለዛ ነው እንዴ? አዎ እኔ ደግሞ ደስ ይበላት ብዬ እንዳልሰማሁ እንኳን። አባዬ በዚህ ሳምንት ብሎኛል። የገባውን ቃል አያጥፍም አይደል? አባዬን እኮ በደንብ ታውቂዋለሽ ትሁት። አዎ ግን ያው ፈርተሻል እንዴ? እውነት ለመናገር አዎ። ምክንያቱም ካሌብ እሷ እንደ በፊቱ ተንኮል ብቻ አይደለም እያሰበች ያለችው። አይ በዚህ ሳምንት ነው ሁሉም ነገር የሚሆነው። አጋጣሚውን ካገኘች በቀጥታ ነው የምታጠቃኝ። ደግሞ በቅርቡ እዚህ ለመኖር ምንም የሚያሰጋ ነገር የለም። እሺ ካሌብ መሄድ ትችያለሽ። አንተ ጋር ያሉ ወረቀቶችን አምጣ። የትልቁን ቤት ካርታ ደብቄዋለሁ። ሂድና አምጣ። እሺ አባዬ። አልከፋኝም አባዬ። ልጇን ወልዳ አንተ መሆኑ ሲረጋገጥ ብቻ ነው የንብረት ድርሻ የሚኖረው። ልጅቷ እኮ ምንም የእርግዝና ሁኔታ እኮ አይታይባትም። እርግዝና እየታየ እንጂ እየተደበቀ የሚሄድ ነገር አለ። ስለዚህ አብረን እናየዋለን። እስቲ የሚሰራብኝን ድራማ ያዋለሁ። አይዞህ ልጄ፣ መገፋትህ መታለልህ መጥፎ አይደለም። ፈጣሪ ለአንተ መልካም ነገር ይሰጣል። እሺ አባዬ። ቶሎ ብለህ ስለ ፕሮግራሙ አውራ። መቼ ይሁን? የፊታችን እሑድ። ይሄኛው እሑድ? አዎ ራሱ እሑድ። አባዬ ግን ለአንተ ምን ትርጉም አለው? ለምን ፈለግከው? አዎ እንዲሁ ፈለግኩት። ሰው በተሰበሰበበት ባለትዳር መሆናችሁ እንዲሁ ይታወቃል። እሷ ደግሞ ይሄን አትፈልገው። አረ ትፈልጋለች። የመናገር መብቴንም የማውጅበት ቀን ነው። እሺ እሺ፣ ማታው አብረን ሆነን እንጠይቃታለን። ትሁት አቤት ነው። አባዬስ ተኝቷል።
እሺ በቃ ሄዳለሁ። የት? መኝታ ቤቱ። ምን ትሰሪያለሽ? ፈልጌው ነው። ምን አይነት ጥያቄ ነው የምጠይቂኝ? ቁልፉን ካሌብ ይዞት ሄዷል። እየዋሸሽ ነው። ምንድነው እየሆነ ያለው? ለምን ደውለሽ አትጠይቂው? ምንም እኮ የማይመስል ነገር ነው። ምን ብዬ ነው የምጠይቀው? አይቶት ሲወጣ ቆልፎበት ቁልፉን ይዞት ሄደ። እኔ ራሱ ምሳ ላበላው እሱን ነው የምጠብቀው። ዳኒ ሊወጣ ነው። እንኳን ደስ ያለሽ። ደግሞ በሚገባ ተሽሎታል። እሺ ካሌብን ፈጣሪ ይስጠው። ለምን ካሌብ? የለፉት ሐኪሞቹ። አይ እሱን ያሳከመው ብዬ ራሴ ነኝ ያሳከምኩት። ያው ባልና ሚስት ናችሁ ብዬ ነው። የእሱ ማለት ያንቺ ነው። ወሬውን ታዩና ካሌብን ሲመጣ እኛም ስንመጣ ምግብ ያስፈልገናል። ሰርቻለሁ። እንደዛ ከሆነ ይዤው ልምጣ ሂጅ። ምን ነው? ታክሲ ጠርቻለሁ እኮ ተነስ እንጂ እንሂድ። ምንድነው የምታወሩት? ገለሽኝ ነበር እኮ። እንዴ ምንድነው የምታወራው? ፍቅር አትበይኝ። የማወራው ግልጽ ነው በጣም። እሺ ምንድነው የምትለኝ? ይሄንን የጅል ቀልድሽን ተይው። የማይሆን ነገር አታስቢ ብዬሻለሁ። እንዴ እኔ እኮ ትሁት አጠገብ ያለው እንጀራ ላይ ነው ያደረኩት። ለምን አታምነኝም ፍቅር? እና እሺ ቆይ ማን ቀየር? እኔም እሱ እኮ ነው ግራ የገባኝ። ምንም ግራ ያጋባም ሰውዬው ነው። እሱማ እንዴት ማድረግ ይችላል? እንዴት ነው እሺ የምታሚኝ እንዴ? ተረጋጋ ዳኒ። ተረጋጋ አትበይኝ። እኔ ተረጋግቻለሁ። ሲጀመር በአንቺ ምክንያት ነው ብዙ ነገር የደረሰብኝ። ለሷ ነው አልኩህ እኮ ያሰብኩት። እንዴ ለሷ እንደሆነማ ግልጽ ነው። ተመረዛለች፣ ሞታለች ቢባል እኮ ተጠርጣሪው አንቺ ነሽ። እሺ እኔ ፍቅር ቅርታ እንሂድ። እኔ አልሄድም፣ በፍጹም አልሄድም። እና የት ትሄዳለህ? ቤት ሄዳለሁ። ብቻህን? ሲስተር አለች፣ እኔ ሲስተር ጋር ሄዳለሁ። እሺ በቃ ካልክ። ሄሎ የኔ ፍቅር እንዴት ነሽ? ጠፋሁብሽ አይደል? አዎ ትንሽ ችግር ገጥሞኝ ስለነበረ ነው። አረ እንደዛ አታስቢ፣ ትንሽ ችግር ነው አልኩሽ እኮ። አዎ ሰፈር ነኝ፣ እየጠበቅኩሽ ነው። ባይሆን ነይና ቶሎ እንግባ። እሺ የኔ ፍቅር እጠብቅሻለሁ። ካሌብ ማውራት ነገር ነበረኝ። እኔም አጋጣሚ ሆኖ ላውራሽ ነበር። እሺ ጀምር። አባዬ መቼስ ሁሉንም ነገር ትሰማለህ ብዬ አስባለሁ። ግዴ ለማንቺ ጀምሪ። ካሌብ ግን ይሄ ፕሮግራም ግዴታ ነው? አወዛገብሽኝ እኮ ቲና። አንዴ ትፈልጊዋለሽ፣ አንዴ ደግሞ አትፈልጊው። ባይሆን ደስ ይለኛል። እኛ እኮ ተጋብተን ተፈራርመናል አይደል? አዎ፣ ግን ሰዎች እኮ ጋብቻችንን አያውቁትም። የሆነ ነገር ገጥሞኝ እንኳን ንብረቶችሽን አስተዳድሪ ብትባይ እንዴት ልትሆኝ ነው? ሰውስ እንዴት ይቀበልሻል? እኔ እናንተ እኮ ፊርማ አለን። በቂ ነው ብለሽ ማሰብሽ መጥፎ አይደለም፣ ግን የአባቴ ንብረት ነው ማለት። እንደነገርኩሽ ፕሮግራሙን ይፈልገዋል። ሲያመው በፊት ቢሆን ደግሞ ደስ ይለኝ ነበር። ያው እንደነገርኩሽ አዳራሽ ቢሆን ደግሞ በይበልጥ አሪፍ ነበር። እሱም አይሆን ነገር ነው። የቱ አዳራሽ መሆኑ? በዛ ላይ ደግሞ አባት መገኘቱ። አባታችን ማለቴ ነው። አልገባኝም። እንዴት አሞን ለምን ሰው በዊልቸር ያየዋል? አባቴ እኮ ነው። በዊልቸር ማምጣቴ ምንም አያሳፍረኝም። አንቺ አፍረሽ ነው? አፍሬ ሳይሆን ሰው አይን ውስጥ ገብቶ ከሚሳቀቅ ብዬ ነው። ስለሱ አታስቢ። አስባለሁ ካሌብ፣ አስብበት። አስቤበት ጨርሻለሁ። ሰውዬ ምን ባረግ ነው የሚሻለሽ? ጭራሽ ፕሮግራሜ ላይ ልትገኝ ነው? አንተ እኮ በድን ነህ። አልሄድም ማለት አትችልም። ለነገሩ መናገር ከቻልክ በተቀደደው አፍህ ብዙ ነገር ታቃጥራለህ። ያቺን ደነዝ ልጠይቃት።
አልተኛም እንዴ ፍቅር? ስራ አለብኝ ቴና። አባዬ ግን ዳኒስ ዛሬ ይመጣል። ሆስፒታል ለምን አላደርሽም? እሱ እኮ ወጥቷል። እና የት ሄደ? አንድ ጓደኛው ጋር ዛሬ ትሄዳለህ ሲለው ሄደ። ኦ እና እንዴት ነው? አሁንማ ደህና ነው። ዛሬ ይመጣል? ጓደኛ እንዳለው እኮ አላውቅም ነበር። በቅርብ ነው የመጣው ከክፍለ ሀገር። ጥሩ በቃ ይምጣ። እኔ ልነሳ። ልትሄድ ነው? አይሻልም? ስራ አለብኝ። ካለ ስራ ሁሉም ነገር ከባድ አይደል? አንቺም ገንዘብ አይበቃሽ? አሁንማ እኮ ከሰጠኸኝም ቆየህ። ግዴ ለምክስሻለሁ። እሺ የኔ ፍቅር። የኔ ፍቅር መጣህልኝ? እንዴት እንደናፈቀኝ። እንዴት ነሽ ቲና? አሁንም እንደተናደርክብኝ ነው እንዴ? አልተናደርኩብሽም። ዛሬ እንሄዳለን። አንሄድም ቲና። እሺ አሁን ምንድነው ምክንያትህ? ለእኔ የቤት መሞቻዬ ነው። አትሞትም። ምን ሆነህ ትሞታለህ? ለትሁት ነው አይደለም መርዙን ያደረግሽው? አዎ። ቆይ ታዲያ ለምንድን ነው እኔ የተመረዝኩት? እስካሁን እኔም አልገባኝም። አየሽ፣ ሲነግሩሽ ምንም አሰሚም ወይ ደግሞ አንቺም አታውቂም። እሺ ንገረኝ፣ ምንድን ነው? ሰውየው ነው የቀያየረው። ምንም አያስቅም። በጣም ነው እንጂ የሚያስቀው። ሰውየው እኮ ምንም ማድረግ አይችልም። በብዬ ቃዠህ ነው። በቃ እንደዚህ ከሆነ ለቅዠት ተይኝ። እሁድ ነው ፕሮግራማችን። ተወሰነ። ከእሁድ በኋላ ጨዋታ ያልቃል። ከ15 ቀን በኋላ ደግሞ ፍቼን እጠይቃለሁ። ጥሩ ነው። ስለዚህ መኖር አለብህ። እስካሁን አብረኝ ለፍተህ ባለቀ ሰዓት ከሌለህ ደግሞ ኪሳራ ነው። እሺ አባዬ ምሳ ላምጣ አይደል? አይ ትንሽ ልቆይ። ከቆየህ እኮ ግን ይመጡብሃል። ከመጡ ምርጫ መጉረስ ነው ብለሽ ነው ትሁት? አዎ ደግሞ ፕሮግራማችን ላይ መኖር የለበትም እያለች ነው። ተጠንቀቅ። ዝንጥ ብዬ ነው እንጂ የምገኘው። እንዴት የልጅ ዓለም ላይ ይቀራለሁ? ዓለም አልከው? አዎ ዓለም መሆኑን አይተሽ አንቺም ትመሰክሪያለሽ። ግን አሁንም ቢሆን መጠንቀቅ ይኖርብሃል። ለምን? በፍጹም ነው ልታይ የማትፈልገው። ስለዚህ ችግር እንዳትፈጠር። ከዚህ በኋላ የሷ ችግር ነኝ። ምንም የሚፈጠር ነገር የለም። አንድ ሳምንት አይደል? አዎ ቃል ገብቼ አይደል? አዎ ቃሌን አከብራለሁ። ምን? እሺ አባዬ ምሳ ብትበላብኝ? እሺ አምጪልኝ እበላለሁ። እሺ ትሁት አቤት። የሚጠጣው አምጪ። አንቺ ፈጣሪ ማር እንኳን አትይኝም እንዴ? እንኳን ደህና መጣህ። ለማንኛውም እኔ እዚህ ቤት አልበላምም አልጠጣም። እና ልተው? አዎ ተይው። ለምን? ለምን ማለት ምን ሆነ ነው? ምን ሆንኩኝ? ለምን አትበላም? ጠግቤ። ምን በልተህ? አንቺን ከማግኘቴ በፊት በልቼ ነበር። ግን እኮ አልነገርከኝም። እሱንም መናገር አለብኝ? ቆይ የሚነገርና የማይነገር ላይ የተሻለ አወቅሽም እንዴ? በሚገባ አውቃለሁ። ታዲያ ቆይ የማይገባ ነገር ስታደርጊ ለምን አትናገሪ? ቆይ ምንም የማይገባ ነገር አደረግኩኝ? መርዝ ለአንተ እንደሆነ እኮ ታውቃለህ። ግን ደጋግሜ ጠይቄሽ ነበረ። ሀሳብሽ ገብቶኝ ስጠይቅሽ ምንም እንዳልተፈጠረ ነገርሽ። ብነግርህ እንዳደርገው አትፈቅድልኝም ነበር። አየሽ፣ ምን ማድረግ እንዳለብሽ እንኳን ለይተሽ አታውቂም። ስለዚህ ማንን አምኜ ነው ምግብ የምበላው? እኔ እኮ ሁሉን ነገር የማደርገው ለአንተ ነው። ቆይ ለምንድን ነው የማታስበው? ይኸውልሽ፣ ምንም አይነት እርምጃ ሳትወስጂ የፈለግሽውን ማድረግ ትችያለሽ። ዳኒ ምን ሆነ ነው? ይሄ ሰውዬ ሽባ ባይሆን ኑሮ እኔ የፈለግኩትን ነገር አደርግ ነበር። እና እሷ አልበቃ ብሎሽ ነው? እሷ ለስራዬ እንቅፋት ናት። ይኸውልሽ፣ የራስሽ እንቅፋት ራስሽ ነሽ። አሁን አንጨቃጨቅ እባክሽ፣ ልረፍበት።
ስለ ድግሱ ታውቂያለሽ? የምን ድግስ? እሁድ ፕሮግራም አለን። ቤተሰብ ጋር ትውውቅ ስላለን ያ እንግዲህ ስራ ሊበዛብሽ ነው። ኧረ ችግር የለውም። እኔ እኮ ሰላም ከሆንኩኝ ስራ አይከብደኝም። ስለዚህ እንድንከባበር እፈልጋለሁ። ስለ መከባበር ካወራሽ ትርጉሙን ላስረዳሽ። ያው መከባበር ማለት አንቺ ስታከብሪኝ እኔ አከብርሻለሁ ማለት ነው። አክብሪኝ እያልሽ ነው? አዎ፣ በሚገባ ሳያከብሩኝ ክብርን መጠበቅ ለእኔ ሞኝነት ነው። ምናልባት የናቅሽኝ ጋብቻችን ድብቅ ስለነበረ ሊሆን ይችላል። አሁን ግን ደግሞ ይፋ ሊሆን ነው። የእኔን ችግር ስለማላውቀው አንቺ ትነግሪኛለሽ። የአንቺ ችግር ግን እኔም በማያገባኝ ሁሉ ማስገባትሽ ነው። አንዳንድ ጊዜ ሳትጠየቂ በማያገባሽ አትግቢ። እሺ፣ ምን ልታዘዝ? ለዳኒ ሾርባ ስሪለት። ይቅርታ፣ አሁን አባዬ የሚበላበት ሰዓት ነው። ጊዜ ካለኝ እሰራለሁ። የምልሽን ሁሉ እንድታደርግ ይፈልጋለሁ። እኔም ልታዘዝሽ እፈልጋለሁ። ያው የሚሆን ከሆነ ማለት ነው። እሺ። ትሁት ስላልጠየቅሽኝ ግን በጣም ተቀይሜሻለሁ። ዋናው ደህና መሆን ነው። ታዲያ ምን ያስቅሻል? አይ አንዳንድ ነገሮች እኮ ትዝ ብሎኝ የምግብ መመረዝ ነው አሉ። አዎ አይገርምሽም? ግን ምግቡን ማመርዞት ነው። ይሄኔ እኮ ላይጥ የተገዛ መርዝ ተነካክቶባቸው ይሆናል። እኔ እኮ እዚህ ቤት ነው ያመመኝ። እና እኛ ለምን አላመመንም? አላውቅም። ታውቃለህ። ይኸውልሽ ትሁት፣ እኔ የምትፈልጊውን ያህል ገንዘብ ልስጥሽ። እዚህ ቤት ያለውን ግራ የሚያጋባ ሚስጥር ንገሪኝ። እኔ የምፈልገው ብር ቢኖርህ እዚህ ቤት አትልከሰከስም ነበር። ሰሚኛለሽ? ከዚህ በኋላ ከአንቺ ጋር ድብቆች መጫወት አልፈልግም። ሲጀመር መርዙን ቲና እንዳደረገች ግልጽ ነው። እሺ፣ ያ ማለት ደግሞ አንቺ ላይ እንጂ እኔ ላይ መርዙን አታረግም። ብዙ ስራ አለኝ። ወደ ጉዳይ ግባ። የአንቺን ሞት ነው ሞቼልሽ የነበረ። ይሄ ማለት እኮ ቲና ልትገለኝ ነበር ማለት ነው። ምንም እያወቅሽ አትጠይቂኝ። እየጠየቅኩ አይደለም። ግን እቺ ምን ልትሆን ነው አብረህ ያለችው? ያለፈው ሞት ቢያገኘስ? ፈጣሪ ያቅልኛል። አረ ያቅልሃል እንዴ ደፋር። ያ ቀን እሺ ማን ነው ሳህኑን የቀየረው? አባዬ ነው ብለህ ደስ ባለኝ። ግን እሱ ከተነሳ የእናንተ መጨረሻ ነው የሚሆነው። እና ቆይ ማን ነው? እሷ ናት የምትሆነው። ክፉ ነገር ለማድረግ ስትጣደፍ የኔ ቀየራው ነው። ያው ክፉን ክፉ ነው የሚያገኘው። እሷ ከፈለገች አታመልጫትም። እስኪ ያልቅ ነገሩ ሙከራችሁን ቀጥሉ። የኔ ፍቅር ወይ ከፕሮግራሙ በኋላ አንድ ነገር እንድናደርግ እፈልጋለሁ። ምን? ትሁት ወጥታ ሌላ ሰራተኛ እንቀጥራለን። ካልሆነ ቤት እንከራያለን። አሁን ማሰብ ያለብን እኮ ስለ ፕሮግራማችን፣ ቀጣዩን ደግሞ ቀስ ብለን እናስባለን። ዛሬ እንደ ሚስት እንኳን አላይሽ አለችኝ። ምን? አንተ እንደምትወደኝ እንደምታከብረኝ አውቃለሁ። የእሷ ንቀት ግን ከልክ በላይ ሆኖብኛል። ታያት አንቺ። እኔ እጅ ከፍንጅ ሲይዛት ስርዓቷን አስይዛታለሁ። እሺ፣ ሌላው ደግሞ የኔ ፍቅር ካርታውን ለማዞር የሚከብድ ይመስለኛል። እንዴት? እኔ እንጃ። ቤቶቻችሁ በማን ስም ናቸው? ባባዬ። እስካሁን እሱ ከድርጅቱ ወጥቶ እንዴ ወደ ራስ አዙረው እንጂ። ችግር አለው እንዴ? ወደ አንተ ካልዞረ ችግር አለው። እሺ፣ እንደዛ ከሆነ በፕሮግራሙ ማግስት አባዬን ይዘን ሄደን ሁሉንም ነገር እንጨርሳለን። ወደ አንተ ሊያዞርልህ ማለት ነው። እሺ። የኔ ፍቅር የምስራች አለኝ። ምንድን ነው? ሰኞ የዚህ ገፊ ሰውዬ ንብረት ይወሰዳል። እንዴት? ይህ ጀዝባ ልጅ ወደ እሱ እንደዞረ ነግሮኛል። ሻርና ቀላል ሻርናት። ይህ ገፊ ሰውዬ ግን እንዴት እንዳልጠረጠረ ነው እኔ ግራ የገባኝ። እሱን ታዩ። ስለዚህ እሑድ እኔ እገኛለሁ ማለት ነው? አዎ፣ ከኔ ቤተሰብ ትገኛለህ። አየሽ አይደለ? ስምምነት የሚፈጠረው እንዲህ ነው። አንቺ እኮ ዝም ብለሽ ነው ሽብር የምትፈጥሪ። አሁን እኮ ሁሉም ነገር ተስተካክሎ አልቋል። ግን የዛን ሰርግ ግን ቀን ይህን ሰውዬ እንዴት እንደምናየው ነው።
አያሳስብሽ፣ በጊዜ የሆነ መፍትሄ አይጠፋ። እሺ ፍቅር አስደሰትካት እኮ። የትኛውን ደስታ ነው የምትለው አባዬ? ንብረቱ ባንተ ስም ሆነ። ለአንተ መልሼ እንዳስረከብኩት አላወቀችም። ቀኑ እስኪደርስ በደንብ ዋሻት። እሺ አባዬ። ይህን ብቻቸውን ቤቱን አግኝተውት እንደፈለጉ እየሆኑ አሁን ብንሄድ እናገኛቸዋለን? የት መሄጃ አላቸው? ተንኮል እየቀመሩ ነው ወይ አልጋ ላይ ናቸው? አሁን መሄድ ይኖርብናል። ካሌብ ቸኩለህ ነገር እንዳታበላሽ። ችግር የለውም አባዬ። ለማንኛውም መሄድ ይኖርብናል። የለችም ማለት ነው። ስለዚህ በእግሬ እየተራመድኩ መግባት እችላለሁ ማለት ነው? በሚገባ። እነሱ እያሉ ሳትንቀሳቀስ መቀመጡን ግን እንዴት ቻልከው? ላስችል አይሰጥም አይደለም የሚባለው? አባዬ ተሰጥቶ እኮ አይደለም። አሁን ደህና ሆናል። ደህና የኖርኩባቸው ብዙ ቀናቶች አሉ። አዎ እሱማ። እሱን የማካክሰው አሁን ነው። እኔ ያልኩህ አልገባህም። ብዙ ትዕግስት የሚያስጨርሱ ነገሮች እያሉ እንዴት ቻልከው ነው ያልኩህ። እኔ ራሴ እንዴት እንደቻልኩት አላውቅም። በቃ ብዬ ልነሳልና የመጨረሻ ክፋታቸውን ማየት ያምረኛል። ፕሮግራሙን ቤት ውስጥ እናደርገው። እሺ፣ በዚህ ቀን ያበቃል በለኝ። በዚህ ሳምንት የኔም ያንተም ማለት ነው። ዓለም ነው ያልከው? ዓለም ብቻ ትልቅ ዓለም ነው እንጂ የማይሆን ነገር ግን እንዳታደርግ። እኔ ፊልድ መውጣት አይቀርም። እንዳያጠቁ። ምንም አይፈጠርም። ወይ ደግሞ ልቅር እንደ መቅረት አይቻልም። አንተ ሳትኖር ለሚፈጠረው ሪስክ ማን ኃላፊነቱን ሊወስድ ነው? እሺ አለቄ። ሰላም ነው? ሰላም ነው ካለ። ምን ነው ደነገጣችሁ? አይ ስራ የለም እንዴ? ስራ አላገኘውም እኮ ስራ የለም። አባዬስ? አባዬ ይዤው እየመጣው ደረጃ ላይ ትንሽ ደከመኝና የሚያግዘኝ ሰው አጥቼ ነው። እኔ አግዛለሁ። አዎ ተነስ፣ ይናግዘው። ኦኬ ሂዱ።